ጤና ይስጥልኝ እንደምናችሁ የመዳን ነኝ። ዛሬ አንድ ወንድም ዮሐንስ ወንጌል ምዕራፍ 5 ቁጥር 19ን ሙስሊሞች እያነሱ ጌታ ኢየሱስ ክርስቶስ አምላክና ጌታ አይደለም፣ ማድረግና መፈጸም አይችልም፣ ስለዚህ አምላክ ሊሆን አይችልም ብለው አርጊውመንት ያነሱብኛል፣ ጥያቄ ያነሱብኛል። ምን ትላለህ የሚል ጥያቄ ሰጡኛል። አብረን እናያለን። መጀመሪያ ጥያቄ ክፍሉን እናንብብ። ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላቸዋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ያንን ያደርጋልና ይላል። የሚገርም ነው። ይህንን ክፍል ሙስሊሞች አንስተው ጥያቄ በመጠየቃቸው ራሱ ሊያፍሩ ይገባሉ። ምክንያቱም ክፍሉ አንድ ቁጥር ወደ ላይ እና አንድ ቁጥር ወደ ታች ሄደን ብንመለከተው ጌታ ኢየሱስ ክርስቶስ አምላክ እና ጌታ እንደ አብ ሕግን የሚያወጣ እንደ አብ ክብርንና ምስጋናን አምልኮን የሚገባ መሆኑን የሚናገር ነው። እስቲ ከቁጥር 5 ሄደን እናንብብ። በጣም የሚገርም ነው። ሙስሊም ሆኖ ማንበብና መጻፍ የሚችል ነገር ግን የሚያነባውን አንደርስታንድ የሚያደርግ ያለ አይመስለኝም። እንዴት እንደሆነ እንመልከት። ምክንያቱም ክፍሉ በሚገርምና በሚያስደንቅ መንገድ ጌታ ኢየሱስ ክርስቶስ እኔ አምላክ ነኝ እንደውም እያፋጫው ያደረገ ማለት ነው። ሁላችሁም ስሙ፣ እያንዳንድሽ እኔ አምላክ ነኝ፣ ክብርህና ውዳሴ ሁሉም ነገር ለእኔ ምን ያደርገኛል ነው ይገባኛል እያለ ነው። በዛም በ38 ዓመት ጀምሮ የታመመ አንድ ሰው ነበር። ቤት ነው በኢየሩሳሌም በቤተሳይዳ በውሃ መጥመቂያው አጠገብ። ኢየሱስም ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህ አለ። ደዌው የታመመው ሰውዬ ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ቀድሞኝ ይወርዳል፣ ሌላው ምን ያደርጋል? ይፈወሳል። ከላይ ያለውን ቁጥር ተመልከቱት። ምንድን ነው? መላእክት ይመጣና ውሃውን ሲያናውጠው ከውሃ ውስጥ ውሃው በተናወጠ ቀድሞ አንደኛ የገባ ምን ያደርጋል? ከበሽታ ሁሉ ይፈወሳል። ነገር ግን እኔ በጣም ስለታመምኩኝ አልጋም ቁራኛም ስለሆንኩኝ ገና ተነስቼ ወደ ውሃው ስወርድ ሌላው ፈጥኖ ምን ያደርጋል? ቀድሞኝ ይገባል። ስለዚህ እስከ ዛሬ ድረስ ለ38 ዓመት በዚህ ያለው ልፈወስ አልቻልኩም። ቁጥር 8 ጌታ ኢየሱስ ተነስና አልጋን ተሸክመ ሄዳለሁ። ሲምፕል ትእዛዝ። ወዲያውም ሰውየው ዳነ፣ አልጋውን ተሸክሞ ሄደ። ምንም ነገር የለው። የሚገርም ነው፣ የሚያስደንቅ ነው። አላህ ትዝ ይላቸዋል መሐመድን ማጻፍና ማንበብ እንዲችል 3 ጊዜ ቢጨምቀው ይችል አልቻለም። የሚገርም ነው። ልዩነት ይታያቸዋል። ያም ቀን ሰንበት ነበረና ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው አልጋን ልትሸከም አልተፈቀደለትም አሉት። አይሁድ ምን እያለ ነው? በሰንበት አልጋን ተሸክመ ወይንም ደግሞ ልትድን ልትፈወስ ምን አልተባለም አልተፈቀደለትም እያሉት ነው። እርሱ ግን ያዳነኝ ያ ሰው ነው፣ አልጋን ተሸከም ሄድ አለኝ ብሎ መለሰላቸው። ስለዚህ ምንድነው ያንን ሰው ምን በሉ ነው ጠይቁት፣ ከእኔ ጋር ብዙም እንትን አትበሉ ነው። ግልጽ ነው። እርሱም አልጋን ተሸክመ ሄድ ያለ ሰው ማን ነው ብለው ጠይቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበረ ኢየሱስን ፈቀቅ ብሎ ነበረና የተፈወሰው ሰው ማን እንደሆነ አላወቁም። ስለዚህ ኢየሱስ በብዙ ሰዎች መካከል ስለነበረ ኢየሱስን ከብዙ ሰዎች መካከል ለይቶት ሊያውቀው አልቻለም። ይህ የተፈወሰው ከዛ በኋላ ኢየሱስ በመቅደስ አገኘው። ማንን? ይህንን ግለሰብ። እነሆ ድነሃል፣ ከዚህስ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ይህ በስጋክ ላይ የደረሰ ደዌ ነው፣ ለ38 ዓመት አስሮ ከያዘ ነገር ግን ለዘላለም ከእግዚአብሔር መንግስት ሊያጠፋክ የሚችለውን በደልና ኃጢአትን ምን አታደርግ? አትስራ። ግልጽ ነው ብዬ አስባለሁ። ሰውየውም ሄደና ያዳነው ኢየሱስ እንደሆነ ለአይሁድ ነገረው። ኦኬ ቅድም አላየሁትም፣ በሰዎች መካከል ተሰውሮብኝ ነበር፣ አሁን ግን አገኘሁት። ያዳነኝ ከበሽታዬ ከ38 ዓመት ካልጋ ቁራኛ ያዳነኝ ማን ነው? ኢየሱስ ነው። አሁን በደንብ አስተውሉ፣ በደንብ ተመልከቱ ሙስሊሞች በተለይ። ስለዚህ በሰንበት ይህንን ነገር ስላደረገ ኢየሱስን ያሳድዱት ነበረ፣ ሊገድሉትም ይፈልጉ ነበር። ዋይ የሰንበትን ሕግ ምን አደርጋል ብሎ ስላሰቡ ሽረሃል ብለው በሰንበት አልጋን ተሸክመ ስለሄድ ሂድ ስላለው ያንን በሽተኛ ኢየሱስ ምንን አድርጎ ሽሯል ማለት ብሎ ያስባሉ ሰንበትን። ኢየሱስ ግን አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። ምን እያለ ነው? አባቴ በሰንበትም ምን ያደርጋል?
ይሰራል። ምን ስለሆነ? የሰንበት ጌታ ስለሆነ፣ ሰንበትን የሰጠ ሕግን የሰጠ ሰንበትን ለእናንተ ማረፊያና ስርዓት አድርጎ የሰጣችሁ እግዚአብሔር ስለሆነ እኔም ምን አደርጋለሁ? በዚህ ሰንበት ምን አደርጋለሁ? ሰራለሁ ብሎ መለሰላቸው። ስፕሪት የሚገርም ነው፣ የሚያስደንቅ ነው። እንግዲህ ሰንበትን ስለሻረ ብቻ አይደለም ምን የሚያደርጉት ሊገድሉት ሊወግሩት የሚፈልጉት ነገር ግን ደግሞ ራሱን ከእግዚአብሔር ጋር ስላስተካከለ ጨረሰው እኮ። ይሄ ሙስሊም በራሱ እጅ ጌታ ኢየሱስ ክርስቶስ ምን እያለን ነው? እያለ ነው ከእግዚአብሔር ጋር እኩል፣ ከእግዚአብሔር ጋር መለኮት፣ ከእግዚአብሔር ጋር እኩል ነው፣ አስተካክሏል። ከእግዚአብሔር ማንነት ጋር ራሱን እኩል አድርጓል እያለን ነው። አግሪ ያደርጋለው፣ ምንም ችግር የለውም። ስለዚህ አይሁድ እየፈለገ ያለው ሊገድለው እየፈለገ ያለው ለምንድን ነው? ሰንበትን ስለሻረ ብቻ ሳይሆን ራሱን ከእግዚአብሔር ጋር እኩል ስላደረገ እግዚአብሔር አባቴ ነው ስላለ። ስለዚህ አይሁድ ሊገድሉት አብዝተው ይፈልጉት ነበረ። ምን ስላለ? ራሱን ከእግዚአብሔር ጋር እኩል ስላደረገ፣ እንደ እግዚአብሔር እሰራለሁ ስላለ፣ እንደ እግዚአብሔር አደርጋለሁ እፈጽማለሁ፣ እንደ እግዚአብሔር ክብርና ሞገስ ይገባኛል ስላለ። ስለዚህ ኢየሱስም መልሶ እንዲህ አላቸው፣ እውነት እውነት እላቸዋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም። አብ የሚያደርገውን ሁሉ ደግሞ ይህንን እንዲሁ ወልድ ያደርጋል። አብ ሰማይና ምድርን እንደፈጠረ ሁሉ ወልድ ምንድን ነው? ፈጣሪ ነው። አብ በደልና ኃጢአትን ይቅር እንደሚል ደግሞ ወልድ ምንድን ነው? በደልና ኃጢአትን ይቅር ባይ ነው። አብ ሕግን እንደሚያወጣ እግዚአብሔር አብ ሕግን እንደሚያወጣ እግዚአብሔር ወልድ ጌታ ኢየሱስ ክርስቶስ ምን ያደርጋል? ሕግን ያወጣል። አብ እንደሚፈውስ አብ እንደሚያደርግ እንደዛ ነው። አብ እንዲና እንደዛ እንደሆነ ወልድም እንደዚህና እንደዛ ነው። የሚገርም ነው እኮ፣ ግልጽ ነው። ለዚህ ነው እኮ ማንበብ ታነባላችሁ፣ ግን የምታነቡትን ሙስሊሞች አታስተውሉም ያልኳችሁ። አብ ወልድን ይወዳል፣ የሚያደርገውን ሁሉ ያሳያል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። በሰንበት መፈወስ አይደለም፣ በሰንበት ማድረግና መስራት መለወጥ ብቻ አይደለም። ከዚህ የሚበልጥ ነገር ላደርግ ምን አደርጋለሁ? እችላለሁ። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ለሚወዳቸው ሕይወትን ይሰጣቸዋል። ግልጽ እኮ ነው። በሞትና በሕይወት ላይ ምን አለኝ? ስልጣን አለኝ። ሁላችንም ሕይወትን አይደለም የምንፈልገው? ከዚህ የተለየ የምንፈልግ ነገር አለ? ኤኒዌይ ለካ ሙስሊሞች ሕይወትን ብቻ አይደለም 72 ደናግል ሚስቶችን በሰማይ ቤት ትፈልጋላችሁ። ያንን እንኳን አብም አይደለም ወልድም አይሰጣችሁም። እንደዚህ አይነት አለ አይደለም የወረደ ነገር ነው ወይ? በሰማይ ቤት ሁላችንም እንደ መላእክት እንሆናለን፣ አንጋባም። በእግዚአብሔርና በበጉ ፊት ደስ ይለናል እንጂ በዚህ ምድር በሆነ በምግብና በመጠጥ ምን ለባለ በ72 ሴቶች አይደለም በእግዚአብሔር ፊት ደስታችን። በጉና ብርሃኑ ምንድነው? እሱ ደስታችን ነው። ኤኒዌይ እንቀጥል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ግድ ነው። አብን የምታከብሩት ሙስሊሞች ሰማይና ምድርን የፈጠረው እግዚአብሔር አብን እናከብራላችሁ ካላችሁ ወልድንም የዛን ያህል እኩል ልታከብሩት ይገባል። መሐመድን ከአላህ ጋር እኩል ታከብራላችሁ? ኤኒዌይ ኖት ልትሉኝ ትችላላችሁ፣ ግን መጽሐፋችሁ እንደዚህ አይደለም። ይታያችኋል። ሻሃዳ ላይ ራሱ አይደለም ሼር ካምፓኒ ናቸው አላህና መሐመድ። ለነገሩ አላህ የለም መሐመድ ብቻ ነው ያለው። ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳን አይፈርድም። ስለዚህ ፍርድን የሚያደርግ ጽድቅን የሚያደርግ ዳኝነትን የሚያደርግ ማን ነው? አብ አይደለም፣ ወልድ ነው ዳኝነትን የሚያደርግ። ያንን አብ ለማን ሰጥቷል? ለወልድ ሰጥቶታል። ለዚህ ነው መዝሙረ ዳዊት ምዕራፍ 2 ላይ ወደ መጨረሻ ቁጥር 10 እና 11 አካባቢ ላይ ምንድን ነው? እንዳያጠፋችሁ እንዳትቀሰፉ ዝቅ ብላችሁ የልጁን ምን ሳሙት? እጁን ሳሙት የሚለው ወልድን የማያከብር የላከውን አብ አያከብርም። ጌታ ኢየሱስ ክርስቶስን የማትቀበሉ ጌታ ኢየሱስ ክርስቶስን እግዚአብሔር አብ እንዳከበረው ልጅ አድርጋችሁ የማትከተሉ ክብርን የማትሰጡ አምልኮና ስግደትን ለወልድ የማትሰጡ አብን ልታከብሩትና ልትገዙለት አትችሉ። ለወልድ ካልተገዛችሁለት ድረስ ማለት ነው። በሚገልጽና በሚያስደንቅ መንገድ ብዙዎች ሙስሊሞች ምንድነው እንደው የምትሉት? ጌታ ኢየሱስ ክርስቶስ በአፉና በአንደበቱ እኔ እግዚአብሔር ነኝ፣ እኔ መለኮት ነኝ፣ እኔ ሰማይና ምድር የፈጠረ ነው የሚለውን ቦታ አሳዩት እከተላለሁ ትላላችሁ። ይኸው አለ ግልጽ በሆነ መንገድ። እናንተ እንደውም አያሳይም ብላችሁ የጠቀሳችን ቦታ እኔ አምላክ መለኮት የምሰራ እንደ እግዚአብሔር አብ
የምቀበል አምልኮንና ምስጋና የተገባኝ ነኝ ተከተሉኝ እያለ ይህ ነው የጌታ ኢየሱስ ክርስቶስ ማንነት። የአሕዛብ አማልክቶች አላህን ጨምሮ አጋንንቶች ናቸው። የሚከተሏቸውም ሰዎች አይኖቻቸውን ምን አድርጓል? ታውረዋል። ማንበብን ያነባሉ፣ ነገር ግን አያስተውሉም። ከዚህ ጨለማ እንድትወጡ በመስቀል ላይ የተሰቀለው የሞተው የተቀበረው በሶስተኛውም ቀን ከሙታን የተነሳ ወደ አብም ያረገ የሞትንና የሕይወትን ቁልፍ የያዘው ወደ ናዝሬቱ ኢየሱስ ወደዚህ ሕይወት እንድትመጡ ጋብዛቸዋል። ስላዳመጣችሁኝ አመሰግናለሁ። የመዳን ነኝ። ቻው።